የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላማችሁ ብዝት ይበልኝ ብያላችሁበት ዛሬም ተመልሼ መጥቻለሁ በጠቃሚ ቪዲዮ። ሁልጊዜም የኔ ቪዲዮዎች የተደጋገሙ ቢመስሉም በጣም ለእናንተ ግን ጠቃሚ የሆኑ ቪዲዮዎች ናቸውና ሳታልፉ ብትሰሯቸው ብትጠቀሙ በእርግጠኝነት ፀጉራችሁ ላይ በጣም ትልቅ ለውጥ ታመጣላችሁ ማለት ነው። ምናልባት ዛሬ የምሰራላችሁ ቪዲዮ ትንሽ ከበድ ይላል ስላችሁ የሆነ ሽታ አለው፣ ግን ልትታጠቡ ስትሉ ለሁለት ሰዓታት ወይም ለአንድ ሰዓታት አቆይታችሁ የምትታጠቡት ነው ማለት ነው። ግን እነዛ ብትጠቀሙ በእርግጠኝነት ወንዶችም ሴቶችም ለውጥ ታመጣላችሁ። ፀጉሬን እያሳከከኝ ነው፣ ፀጉሬ ከፊት ለፊት ሸሸ፣ ፀጉሬ ተነቃቀለብኝ፣ ፀጉሬ በቃ ያለ እድሜ ሽበት ወጣ የምትሉ ቤተሰቦቼ በዚህ ቪዲዮ መልስ ታገኛላችሁ፣ ውጤት ታገኛላችሁ። ስለዚህ ተጠቀሙት ማለት ነው። ሁሌም ያው እንደምላችሁ እኔ ፀጉሬ ያደገልኝ እንደዚህ ሆነልኝ አይደለም እያልኳችሁ ያለሁት። ፀጉራችሁ እንዴት ነው የምትይዙት? አያችሁ አይደለ? ተመልከቱ ፀጉራችሁ። እኔ እንደዚህ ስዳብሰው ራሱ በቃ ለኔ ለራሴ ይመቸኛል፣ እንደዚህ ስዳብሰው ማለት ነውና እንደምታዩት ነው። አያችሁ አይደል? በኔ እድሜ ላይ ያላችሁ እህቶቼ ፀጉራችሁን እስካሁን ድረስ ይዛችሁታል ወይ? ምናልባት ከ25 ዓመት በላይ ያላችሁ እህቶቼ ፀጉራችሁን ትጥላላችሁ። ትዳር ስትይዙ ልጅ ወለድኩኝ ከዛ በኋላ ነው ፀጉሬ የተበላሸው ምናምን የምትሉ እህቶች ያላችሁ። እኔ በዛ አልስማማም። እንደውም ልጅ መውለድ እንደውም ፀጉር ከመበላሸት ጋር ያገናኘው ምናልባት ሲያመን የሆነ በጣም ከባድ አይነት ስትረስ ውስጥ ስንገባ ምናምን ካልሆነ በስተቀር በሌላ መንገድ ፀጉራችሁን እናንተ ካልጣላችሁት አይበላሽም። ታግላችሁ ፀጉራችሁን መያዝ አለባችሁ። ሁልጊዜም ለራሳችሁ እንድትሰጣውት ራሱ ደስተኛ ነው የምትሆኑትና ፀጉራችሁን መያዝ አለባችሁ። እኔ አሁን ቁጥጥር ሰርቼ ፈትቼው ነው እንደምታዩት ነው። አያችሁ አይደል? አሁን እንደዚህ እንኳን እንደዚህ አድርጌ ራሱ የሆነ በቃ ታው እንደዚህ መሰልጠን አለበት ፀጉራችሁ። ስልጥን ማለት አለበት። ይሄ ሙትት ያለ ሳይሆን በቃ ስልጥን ብሎ እንደዚህ የሚያምር መሆን አለበት ማለት ነው። ፀጉራችሁን መጠበቅ አለባችሁ። ጤናማ ፀጉር እንዲኖራችሁ ነው የኔ ትግል። ከፊት ለፊትም ፀጉራችሁን ከተነቃቀለ በኋላ መመለሻውንም ማወቅ አለባችሁ። ዛሬ ይሄ መልስ ይሆናችኋል። ወደ ቪዲዮ እንሄዳለን። እሺ ቤተሰቦቼ እዚህ ጋር ይሄው እንደምታዩት ቅርንፉድ የአንድ የስኳር ማንኪያ አለኝ። እዚህ ጋር ደግሞ ቡና ነው። ቡና ያው ታውቃላችሁ በሳይንስም በሐኪምም በተለይ ለደም ዝውውር በጣም ቆንጆ እንደሆነ ተናግረዋል ማለት ነው። እንግዲህ ዛሬ ሽንኩርትና ቅርንፉድ እንዲሁም ደግሞ ቡና አርጌ ነው የምሰራው። ትንሽ በኋላ መጨረሻ ላይ ሻምፖ እናረግበታለን ማለት ነው። ግን አሁን ሽንኩርቱን የምሰራው ጨምቄ ምናምን አይደለም፣ ማሳያችኋለሁ። ይሄን ብቻ ነው የምናነሳው፣ ይሄኛውን ፓርት ብቻ ነው የምናነሳው እና የቂጡን ትንሽ ይሄን እናነሳለን። ከዚህኛው ይሄኛውን እናነሳለን። ይሄን ካነሳን በኋላ አሁን ይሄንን ያው እዚህ መስሪያ ሳህን ላይ አድርገዋለሁ ማለት ነው። ዛሬ ይሄንን ቅርንፉድ አልወቅጥም፣ አንድ ላይ ነው የማደርገው። እሺ እንደምታዩት እንደዚህ ነው ቆረጥ ነው ያደረኩት። ይሄም ራሱን አልጣልኩትም ስለማፈላው እዚህ ቀይ ላይ ነው የማደርገው ሁሉንም። ይሄው እንግዲህ አንድ ሙሉ ብርጭቆ አላደርግበትም። ለምን ለዛሬ ብቻ ነው ይሄ የሚሆነን። በቃ ትንሽ እሳት ላይ እንጥደዋለን። እመኑኝ እውነት ለመናገር ፀጉራችሁ ነው ሽታው ነው በቃ የሽንኩርት ሽታው ነው የሚረብሸኝ። ግን አሁን ቡናም ትንሽ አድርገንበታል። ግን ቢሆንም ጭራሽ ከቨር አያደርገውም። ልክ ልትታጠቡ ስትሉ አሁን እኔ ልታጠብ ነው እያሳከከኝም ነበረ ሰሞኑን። ለዛም ቆንጆ ነው። እንዲሁም ደግሞ ፀጉራችሁም ለሚነቃቀልባችሁም ከፊት ለፊት ራሱ እንደዚህ ይፈቀፈቃችሁ በዚህ መልክ ሳይሆን ፈቅፍቃችሁ ውሃውን ብትጠቀሙ ያው ይሸታል እንጂ ቶሎ ፀጉራችሁም ይበቅላል። እንዲሁም ደግሞ መነቃቀሉ ሙሉ ለሙሉ በሚል ደረጃ ይቀንሳል።
በጣም ቀላል ነው። ማንኛችንም ቤት በተለይም ውጭም ያላችሁ እህቶቼ የትኛውም ቦታ ላይ ሽንኩርት ይኖራል። አንድ አፍታ ማታም ሊሆን ይችላል እንትን ብላችሁ ለአንድ ሰዓት ያክል አቆይታችሁ መታጠብ ነው። እኔ አላፈላሁትም። ሁልጊዜም እንደምላችሁ ደግሞ ምንም ነገር አላፈላም፣ አላንተከትክም። አያችሁ አሁን ግሏል። የምታዩት ሽንኩርቱም እንደዚህ እንደ መቀቀል አይነት እንደ ማገንተር አይነት ሆኗል። ስለዚህ እንደዚህ ሲሆነው በቂው ነው። ቡናው ስላለ እውነትም በቃ ቆንጆ ነው። ሽታው የዚህን ያክል አይረብሽም። ቡና ታውቃላችሁ ብዙ ነገርን የሽታን እንደሚያጠፋ ያችሁት። ያው እኔ ብዙ ውሃ አልተጠቀምኩኝም። ለምን ለዛሬ ብቻ ነው የፈለኩት። እና እንደዚሁም እየረጫችሁ ራሱ ብትጠቀሙ በጣም ቆንጆ ነው ላችሁ ወዳለው። ሽታው እውነት ለመናገር አይረብሽም። ቡናው አለ፣ በተለይ ቡናው ነው የተከላከለው ሽንኩርቱን ማለት ነው። እንግዲህ ይሄው ይሄንን መቀላቀለው ሻምፖ አርጋን ኦይል፣ አርጋን ሻምፖ አርጋን ኦይል አለ። ይሄው የአርጋን ምርት ነው። ታውን ፊትም በጣም ብዙ ቪዲዮ ሰርቼላችኋለሁ። በጣም ነው የምወደው። እኔ ፈልጌ ነው ያገኘሁት ይሄን ሻምፖ ማለት ነው። ያቻለሁ ለዛሬ ብቻ ነው የሰራሁት። ያው መቆየት አይችልም ሻምፖ። ሌሎች ምን ሰራቸው ውህዶች የሚረጩ ነገሮች ራሱ አይቆዩም ብያቸዋለሁኝ። ባሳየዋችሁ ነበር ቅድም የሰራሁትን የሮዝመሪ እና የቅርንፉድ ውሃ እንዴት ተሳስሮ የሆነ እንትና ሰርቶ እንደ ጠበቀኝ ማለት ነው በአንድ ቀን አዳር። ስለዚህ ትንሽ ታጥቤዋለሁ፣ ፀጉሬ ማለት ታጥቤዋለሁ ስላችሁ ውሃ አስነክቼዋለሁ። የሻምፖ እንደዚህ እንትን ካላችሁ መርጫው ትንሽ ያው ቀጠን ስላለ ነው እንጂ እንደዚህ አድርጋችሁ አያችሁ ትንሽ አነሰኝ። እኔ ፀጉሬ ትንሽ በዛ ስለሚል በደንብ አድርጋችሁ ያው እኔ ስለማይመቸኝ ነው እንደዚህ ስታጠብ ምናምን ማላሳያችሁ እንጂ እንደዚህ አድርጋችሁ ከመታጠብም ራሱ ስታጠቡ ራሱ ከመጣጠብ ስህተት ራሱ ፀጉራችሁ ይበላሻል። የራስ ቆዳችሁ አሁን ይሄንን እንደዚህ በምትጠቀሙ ሰዓት ሽንኩርቱ ከቆዳችሁ ላይ ያለውን ነገር የሚያሳክክም ነገር ከሆነ ያነሳዋል ማለት ነው። ስለዚህ እዚህ አድርጋችሁ ፀጉራችሁ ራሱ ጥቁር ነው የሚሆነው። እዚህ አድርጋችሁ በጣም እያሳከከኝ ነበር ሰሞኑ፣ ለምን እንደሆነ አላውቅም። ይሄ ፊት ለፊቱ ከዛ ቆዳችሁ ደግሞ የራስ ቆዳችሁ ጥንክር ይላል። ከዛ እንደዚህ ታረጉና ለአንድ ለ20 ደቂቃ ያክል ታስቀምጡታላችሁ። ሁልጊዜ ሙሁድ እያላችሁ ደግሞ ይሄ ውሃ ነክ ነገሮችን እየተጠቀማችሁ ሁሌ መታጠብ ለፀጉራችሁ አደጋ ነው። እኔ ታጠቡ ብዬ የምመክረው በ15 ቀን አንዴ፣ በጣም ከቆሸሸ ግን በወር 3 ሊሆን ይችላል። እንደዛ ብትጠቀሙ በጣም ቆንጆ ነው። ግን እንደዚህ ጥፍራችሁ እንደዚህ ሆኖ ማለት ነው፣ ጥፍራችሁ የተቆረጠ ሆኖ በጥፍር አይደለም።
እንደዚህ አድርጋችሁ በቃ ውስጡን በደንብ ቆዳችሁን እንደዚህ ስትታጠቡ በደንብ መልቀቅ መጥራት አለበት። ዝም ብሎ ነካ ነካ አይደለም። እና ይሄ ሻምፖ ሁላችሁም ብትጠቀሙት ብታገኙትና ብትጠቀሙት ብዬ የምመኘው ሻምፖ ነው። ሻምፖ አርጋን ይሄ ከውጪ ይዤ የመጣሁት ነው። በቃ ሽታቸው ተቀራራቢ ነው። ይሄ ግን የማር አይነት ሽታ ነው ያለው። ይሄኛው ደግሞ የዚን ፍሬው ምንድን ነው ግን ስሙ ማወቅ ነበረብሽ ማለታቸው አይቀርም። እና ሽታው በጣም ነው ደስ የሚለው። በጣም እናቴ ሁሌ ስታጠብ ምንድን ነው የምትታጠቢው ምናምን ትለኛለች ማለት ነውና እያስተዋወቅኩ አይደለም ታዲያ ያው ካምፓኒው ራሱ ከመኖሪያ አያውቀኝም። ግን እኔ በጣም ነው የምወደው። እኔ ብቻ ሳይሆን ቤተሰብ በሙሉ የሚጠቀሙ ቤተሰቦች ይወዱታል። በጣም ነው የሚወዱት። ብታገኙ ለፀጉራችሁ ተስማሚ ነውና ለአራቱም አይነት ፀጉር ስለሚሆን ቆሻሻን ማንሳት ብቻ ስለሆነ ስራው ከብዙ ከተጠቀምኳቸው ሻምፖዎች ይሄንን በጣም ስለወደድኩት ይሄንን ፈልጌ ነው ያገኘሁት፣ አፈላልጌ ማለት ነው አጥቼ ኢትዮጵያ ውስጥ። አሁን እንግዲህ 20 ደቂቃ ይሆናል፣ ይበቃዋል። ታጠባለው ትንሽ መቆየት ስላለበት ነው። እንግዲህ ታጥቤ ያለው እንደምታዩት ነው። ቆዳዬም እንደዚህ ጥርት ብሏል። ያው እንደምታዩት ነው። ግን የሆነ ፀጉሬ በቃ እንዴት ነው ልስልስ ነገር ማለት ቅባት እንዳለው ነገር ነው። እንደዚህ ስታጠብ ራሱ እያሳወቀኝ ማለት ነው። እና እንደኔ አይነት ፀጉር ያላችሁ እህቶቼ ፀጉራችሁ በደንብ እስከሚደርቅ ድረስ መጠበቅ አለባችሁ። ለምን አሁን አያችሁት አይደለም? ክሩ ደህና ነው፣ ግን የሆነ በጣም እየለሰለሰ ስለመጣ ግዴታ ፀጉራችሁ እስኪደርቅ ጠብቃችሁ ከዛ ቅባት ተቀብታችሁ እሱ ራሱ ፍትትት ስለሚል ነው መስራት ያለባችሁ። የምትሰሩት ደግሞ ቁጥርጥርና ገመድ ብታረጉት በጣም ይመከራል። ወይም ደግሞ ይሄ ያልጎባ ሽረባ እንዴ ነው ሸብሸብ በቃ ሳይከር እንደዚህ ይሄ እንደዚህ ሆኖ ፀጉራችሁን በደንብ ያድጋል። እንደገና ደግሞ ይስማማዋል። የፊት ለፊት ፀጉራችሁን ስለሚለቀም በፍጥነት ያድግላችኋል ማለት ነው። ቅባት የሚስማማችሁን ቅባት ነው መጠቀም ያለባችሁ። ከርዳዳ ፀጉር፣ ደረቅ ፀጉር ያላችሁ እህቶቼ እንደዚህ ስትታጠቡ ረጅም ይሁን አጭር ከታጠባችሁ በኋላ ወደዛው ነው መቀባት ያለባችሁ። ከቅባቱ ጋር ወደዛው ተቀብታችሁ ከዛ ከርዳዳ ብቻ አይደለም ስትቀቡ መጀመሪያ በርጥቡ ነው መቀባት ያለባችሁ። ግን አሁን እኔ ተቀብቼ አድርቀዋለሁ ፀጉሬን በደንብ እስኪደርቅ ውሃው ድርቅ እስከሚል ድረስ። ግን ከርዳዳ ፀጉር ያላችሁ እየረጫችሁ ቢደርቅባችሁ እንኳን ልክ እንደ ፀጉር ቤት በቢጎድን ስትጠቀለሉ ውሃ እየተረጨ ነው አይደል? እንደዛ እየረጫችሁ መስራት አለባችሁ በርጥቡ። ለምን ይሰለጥናል፣ ቆንጆ ፀጉር ይሆናል ማለት ነው። ስለዚህ እንደዛ አድርጋችሁ ነው መጠቀም ያለባችሁ። እኔ ግን አሁን እንደዚህ እንደኔ አይነት ፀጉር ያላችሁ እህቶቼ ቅባት የሚስማማችሁን ቅባት አሁን ለምሳሌ እኔ ቫዝሊን ነው የሰራሁት። ይሄኛው ደግሞ ቀንሻው ነው በነገራችን ላይ። ይሄ ደግሞ የአቮካዶ ሮዝመሪ ምናምን አድርጌ የሰራሁት ነው። ያው ቅባቱን አሳይቻችኋለሁ፣ ግን እንደምታዩት ነው። በጣም ያምራላ፣ ይስማማሉ። እና እንደዛ አድርጋችሁ ነው መጠቀም ያለባችሁ። እንግዲህ እኔ ፀጉሬ አልደረቀም፣ እየሰራሁ አላሳየኋችሁም። እናንተ ግን እንደዛ አድርጋችሁ ስሩ፣ ተጠቀሙ። በእርግጠኝነት ለውጥ ታመጡበታላችሁ። የዛሬ ቪዲዮ ይሄንን ይመስላል። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ብያላችሁበት ሰላማችሁ ይብዛ ይበልልኝ።